በሉ ዝም ብላችሁ እስኪ ምቱት። ጎ ይሄ በቃ ታይሙን ሳይለቅ ዝም ብሎ ይንቀሳቀሳል። ገብቶሻል? ላይክ ሪትም በቃ የሆነ ዳንሲንግ ነገር ፍጠሩ ዝም ብላችሁ። ሶ ታይልኝ ታይልኝ ለመዝሙሬ ላይ አዎ እኩል ግና ልጃችን በመዝሙሬ ግለልኝ አለቀ። አይኖረኝ በቃ ናይስ 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 ጥሩ። አሁን ቶሎ ለመግባት ብለን እጃችን ማፍጠንም የለብንም። ገብቶሻል አይደል? በቃ ይሄ ታይሙን ጠብቆ ነው ሼፕ የሚያደርገን ምንድን ነው ማለት ነው። እቺ ሪትም ነች። ሙዚቃውን ራሱ በቃ ሙዚቃ የሚያስብለው አንዱ ሪትም ነው አይደል? ሪትም መጠበቅ በቃ መስሙሬ አሁን ለምሳሌ ታይልኝ አንዳንዴ ትንፋሻችሁ ያጥርና የሚለው ነገር ጋር መድረስ እሱን ማስረዘም ያቅታችኋል። እናንተ ናችሁ ማስረዘም ያቃታችሁ እንጂ ሪትሙ ገና ነው። ገብቶቻል? ስለዚህ ቢያንስ ድምጻችሁ ቢያጥርው ሪትሙ ምን ማድረግ አለብን? ስፔሱን መጠበቅ መቻል አለብን። ገብቶቻል? ታይልኝ ስላልቻልኩኝ እንደዛ አስቡት ግን ጠበቅኩኝ። ስፔሱን ማወቅ ያለብኝ አሁን ሳቋርጠው የምትለው አቋርጣለሁ። ትንፋሼ አልቻለም እንበልና ታይልኝ እዚህ ጋር ትክክለኛው ከቻላችሁት ባሩን ሙሉ ስለ ባር አውርተናል። ምን አይል ባር መቆየት አለብን የሚለው ምን አይል ባር መቆየት አለበት። ታይልኝ ስንት ባር ቆየ? እችኛው ስንት የመጣችው ዋኗ ታይልኝ አራተኛው ባር ታይልኝ ቀጣይ የሚለው ይመጣል ማለት ነው። ተስማማን? እስኪ ቼክ አድርጉት። 3 ጎ ታይልኝ ዋኗ ይጋ ነው። ርግጥ የሚያደርገው የቱ ጋር ነው? ታይልኝ እዚህ ጋር ነው ርግጥ የሚያደርገው እሱ ጋር ነው አንድ የምንለው። 3 ጎ ታይልኝ አለቀ። ታይልኝ አለቀ። በመዝሙሬ ላይ አለቀ። ቀጣይ እናንተ ነው። እሺ አሁን ደግሞ ያለን ሰርተናል። ትንፋሹን ሰርተናል። አሁን ደግሞ እናቋርጠው። ስፔሱ ግን እንዳለ ነው። ኦኬ ለምሳሌ ታይል 2 ላይ ነው የምናቆመው። ታይልኝ አይደል? 2 ላይ ነው የምናቋርጠው ትንፋሻችን። 3 ጎ ታይልኝ ገብቶቻል አይደል? ምናልባት ትንፋሽ ካጠራችሁ መጨረስ ካቃጣችሁ መዝሙሩ አለቀ ብላችሁ ወደ ቀጣይ እንዳታልፉ። ገባችሁ ሐሳቤ? ወደ ቀጣይ ማለፍ የለበት። ወደ ቀጣይ እንድናልፍ የምንጠብቃቸው ነገሮች አሉ ማለት ነው። ገብቷችኋል አይደል? ሐሳቡ አይደል? ያ ሪትም እንደዛ ነው።